እንደምን አላችሁ ውድ ተመልካቾቼ፣ በያላችሁበት ቦታ ሰላምና ጤና ይድረሳችሁ። እንኳን ለጌታችን ለኢየሱስ ክርስቶስ የትንሣኤ በዓልና ዳግማ ትንሣኤ ያደረሰን። ዛሬ ወደ እናንተ ይዤ የቀረብኩት የሀገራችንን የሀበሻ ዳቦ እንዴት አድርጌ እንደጋገርኩ በዱባይ አብረን እንመለከታለን። ለሱ የሚያስፈልጉኝ ግብአቶች አዘጋጅቻለሁ። እነዚህን ግብአቶች ከዲስክሪፕሽን ቦክስ ላይ አስቀምጫለሁ፣ ገብተን ማየት እንችላለን በቪዲዮ መጨረሻ ላይ። አሁን እዚህ ጋር የምበጠብጠው እርሾና ስኳር ለስ ባለ ውሃ ነው እንደምታዩት ማለት ነው። እሱን ከበጠበጥኩ በኋላ ለአንድ 15 ደቂቃ ኩፍ እንዲልልኝ አደርጋለሁ። የተጠቀምኩት ፈጣኑን እርሾ ሳይሆን ዘገየት ብሎ የሚቦካውን ነው ማለት ነው። ከዛ በመቀጠል የማደርገው ኩፍ ሲልልኝ ዱቄቴን እነፋለሁ። ያዘጋጀሁት ዱቄት ዛሬ የስንዴ ዱቄት ነው። ይህንን የስንዴ ዱቄት ብቻ ነው የምጠቀመው፣ ሌላ ግብአት አልጠቀምም። ወይም ደግሞ በአብዛኛው የምንጠቀመው ፉርኖ ዱቄት ብለን የምንለውን እሱን አልተጠቀምኩም። የአገራችንን ጣዕም እንዲያመጣልኝ ስለፈለግኩ ነው። እዚህ ጋር እንደምታዩት መንፋት ሊጀምር ነው ማለት ነው። በዚህ አጋጣሚ እዚህ ሀገር ለመጀመሪያ ጊዜ በዚህ መልክ ይሄንን የሀበሻ ዳቦ ሳዘጋጅ ነው። ግን ሰዎች ቤት በምሰራበት ሰዓት ትንንሾቹ ልጆች ዳቦ የእናንተ አገር የለም ወይ ብለው ጠይቀውኝ ዳቦ ጋግሬላቸው ነበርና የሚገርመው ትንሹ ልጅ ቶስት አታደርጊውም አለኝ፣ በቺዝ ማለት ነው። እስቲ ኮመንት ላይ ጻፉልኝ፣ የኛ ሀገር የሀበሻ ዳቦ በቺዝ ቶስት ይደረጋል? እና ቺዝ ብዬ አልኩኝ እና ቺዝን ያወቅኩት ቢገርም እዚህ ሀገር ስመጣ ነው ብዬ በሆዴ እንደዛ ሳቅ ብዬ መለስኩለት እና ዳቦን ጋገርኩላቸው። ቆንጆ አድርጌ ነው የጋገርኩት። ኮባ የለም፣ ኮባ የሚባል እንደውም አላቅም እንዳለ። ምክንያቱም ከቤት አንወጣም አብዛኛዎቹ የቤት ሰራተኞች ከቤት ውጪ ቆሻሻ ለመጣል እንጂ። እና እንደ አይነትም ገጠመኝ ነበረኝ። እዚህ ጋር እንደምታዩት የአረንጓዴውን ነገር የጨመርኩት ያንሱን ይባላል። እኛ ሀገር የእንስላል ፍሬ ነው። እሱ ተፈጭቶ ጥሩ ጣዕም ስለሚሰጥ ነው ትንሽ ለየት የሚያደርገው። እኔ የምጋግረው ይሄ ዳቦ የዚህኛውን ጣዕም ስለምወደው ከጥቁር አዝሙድ ጋራ እሱን ቀላቅዬ አሸዋለሁ። ማነበረ ያሸዋል ገና ላይ ያለው ኮሜዲያኑ እሸቱ ነው አይደል? በጣም ነው የምወደው። በዚህ አጋጣሚ ንገሩልኝ እና ሁልጊዜ ሊጥ ሳቦካ ያሸዋል ገና ያሸዋል እላለሁና በጣም ነው ይሄ የሀበሻ ዳቦ መታሸት የሚፈልገውና እንድትዝናኑ ነው። በጣም ማሸት ከሚገባው በላይ ይፈልጋል። ካልታሸ ሚስጥሩ ብዙም ይቦካል፣ እንትን ይላል፣ ጥሩ ሆኖ አይወጣም። ግን በደንብ ከታሸ ፍርፍር ብሎ ሊወጣ ይችላል። እና እስቲ መጨረሻ ላይ ተሳክቶልኝ እንደሆነ ቪዲዮውን እዩ። ከዛ ምን ቢሆን ጥሩ ነው፣ ዳቦውን ጋግሬ ቆንጆ አድርጌ አቀረብኩላቸው። በሻይ ሰዓት ነው ያው እዚህ ሀገር የሚበላው። ሻይ ሰዓት ላይ አቀርባለሁ። ምንድን ነው አሉኝ። ዳቦ አልኳቸው። እንዴት ነው የሚበላው አሉኝ። በሻይ አልኳቸው። ከዛ ምን አሉ ሁሉም አንዴ። ደነገጥኩ። አዎ ስላቸው ቺዝ የለውም አሉኝ። የምን ቺዝ? እና ዝም ብለን ነው የምንበላው፣ ቶስት አይደረግም አሉኝ። ትንሹ ልጄ ቶስት አድርጊልኝ አለ። እንዴት ቶስት ላድርገው? ቶስት ይደረጋል እንዴ? እስቲ ንገሩኝ ኮመንት ላይ። ከዛ እኛ የምንበላው እንደዚህ ነው ብዬ አሳየኋቸው። በቃ ተሳሳቁ፣ ግን በሉት፣ ዳቦውን ወደዱት። በድጋሚም ጋገርኩላቸው። እናንተ እስቲ ያላችሁን ገጠመኝ እባካችሁን በኮመንት ላይ ጻፉልኝ። ከዛ በመቀጠል ይሄው እንግዲህ ኩፍ እንዲልልኝ የመጀመሪያውን ኩፍ ብሏል። አሁን እንደዚህ ገልበጥ አድርጌ ሁለተኛ ኩፍ ካለ በኋላ በሶስተኛ ገበር ምጣዴን አዘጋጅቼ እንትን እላለሁ፣ ጋግራለሁ ማለት ነው። ይሄው ሶስተኛው ተዘጋጅቷል። አሁን በቀጥታ የማደርገው ምንድን ነው፣ ገበር ምጣድ ከላዩ ላይ እንደምታዩት ጥቁር አዝሙዱን አድርጌዋለሁ። በጣም ነው የምወደው የጥቁር አዝሙድን ጣዕም። እንዲህ ገልበጥ አድርጌ እሱን ወደ ጎን አድርጌ እሳት አቀጣጥላለሁ። እሳቱን የታረግሽው ብትሉኝ በራፉ ላይ እሳቱማ ሲቀጣጠል የግቢው ሰው ምን እንዳለ ብትጠይቁኝ እሱ ሌላ ጊዜ ነው ማወራችሁ። ከዛ ይኸው በዚህ መልክ ጉልቻዬን አድርጌ እንጨትም ገዝቼ ከሰልም ምንም አድርጌ ሀገሬን ሽታ እንዲመስል ሰው ምን ልታደርግ ነው ብለው ብታዩ ፍጥጥ ብሎ ነው ያየው። በቃ ይሄንን አዘጋጀው። ከዛ ተመልሼ ገበር ምጣዴን፣ ይሄ ገበር ምጣድ ህንዶቹ ሩዝ ደግሞ ዳቦ ምናምን የሚፈልጉትን ያደርጉበታል፣ አረቦቹም ይጠቀሙታል። እና በጣም አሪፍ ነው። ሳየው ስለወደድኩት ገዝቼ ዳቦ ምደፋው በዚህ ነው እላችኋለሁ። አይገርማችሁም? ከዛ ደግሞ ብረት ምጣድስ ብትሉኝ ይኸው ኩበት ብቻ ነው የቀረኝ። እንግዲህ ኩበቱን ኢምፖርት አድርጉልኝ።
ወይም እኔ እንዴት እንደሚገኝ አላውቅም። ከዛ ደግሞ ኮባ ማላውቀውን ኮባ አገኘው። ይሄ ኮባ ህንዶች ሱቅ ይገኛል። የባናና ወይም የሙዝ ቅጠል ነው። እሱን ዘይት ቀብቼዋለሁ ታጥቤ ምን ብዬ ቆራርጬ በምድጃው ላይ አደርገዋለሁ ማለት ነው። እንግዲህ ይህንን ካደረግኩ በኋላ ይኸው እንደምታዩት በስነ ስርዓት ዘይት ተቀብቶ ሊጤን እሱ ላይ አደርጋለሁ። ከዛ በኋላ በተዘጋጀው ምድጃ ላይ አሰማምሬ ልክ እንደ ሀገራችን አድርገዋለሁ። በነገራችን ላይ ኩበት ስለሌለ ከሰል ነው ፍም ያደረኩት። የከሰሉን ፍም ነው በአናቱ ላይ የጣልኩትና እሱ እንዴት እንደሆነ ቪዲዮ ላይ ታዩታላችሁ። ይኸው እንግዲህ ሊጡን አሁን እዚህ ላይ ነው የማደርገው። ሊጡን አምጥቼ ውስጡ ከትና እንደ ሀገራችን ሽፍንፍን እና አደርጋታለሁ። ከዛ በቀጥታ ወደ ምድጃው ወስዳለሁ። ይኸው ሊጡ ይሄ ነው። እዚህ ጋር እንደዚህ እናስገባዋለን። ከዛ እንግዲህ ይቅርታ ጠይቃለሁ። አጠገቤ ሰዎች አሉ። ያው የበዓል ጊዜ ስለሆነ ስለ አንዳንድ ድምፅ ሾልኮ ስለሚገባ ይቅርታ ጠይቃለሁ። ያው በዚህ መንገድ እንግዲህ አድርጌ ነው እንትን የምለው። ኮባውን በደንብ ነው ያደረኩበት፣ ምክንያቱም ብረት ምጣዷ ስስ ናት። እዚህ ሀገር ለአፐራታ ይባላል፣ ቂጣ ህንዶቹ የሚጋግሩበት ነው። እኔ ግን ለዚህ ግብአት ብዬ አዘጋጅቻታለሁ። ይሄንን አርጌ እሳቱ ላይ አርጌዋለሁ። ከዛ በመቀጠል ፍሙን እንደዚህ አምጥቼ አርጌዋለሁ። በጣም ያምራል። ሽታው ነው የቀረው። ሰው ብታዩ ምን ሊሆን ነው ብሎ ያለው። በማግስቱ ዳቦዬን ይሄን ይመስላል። እንግዲህ ካወጣሁት በኋላ አያችሁት። በማግስቱ ይሄን ዳቦ ላዩት ሰዎች ትንሽ አካፍያቸዋለሁ። ምን እንዳሉ ባላቅም፣ ዘበኛው ግን እንዴት አድርጎ እንዳየኝ ምን ጉድ ናት ብሎ ነው ያየውና ይሄንን ይመስላል። እንግዲህ ይሄንን አዘጋጅታችሁ እስቲ ያገኛችሁትን ውጤት ትነግሩኛላችሁ። በጣም ተቆራርጦ ያምራል። እንግዲህ በሚቀጥለው ደግሞ ሌላ